ሰላም ሰላም የዩቲዩብ ተከታታዮቻችን እንኳን በድጋሚ ወደ ቀለሜ ቴክ መጣችሁ ብያለሁ። ይሄው ዛሬ በድጋሚ በሌላ ዲፓርትመንት ሪቪው ከተፍ ብለንላችኋል። ዛሬ የሚገርመው ነገር የዲፓርትመንት ሄዳችንን አነጋግረን ነው ለኢንተርቪው እሺ ያሉንና ትንሽ ይከብዳል። እንግዲህ ዛሬ ደግሞ የሚገርማችሁ ነገር ጋዜጠኛችን ዴቫ ይባላል። ዴቫ ወደ መድረክ ዴቫ እና ማከለምርልን እንኳን መደረግ ነገር ነውና ደስ የሚል ፕሮግራም ነው እንግዲህ እናደርገው ብዬ ተስፋ አደርጋለሁና ለእናንተ የሚጠቅማችሁ ነገር ይሆናል። አሁን ጆይን ለምታደርጉ ተማሪዎች ላቢ ቢዝነስ ቫልዩ ቼን ማኔጅመንት ምገው ተማሪዎች በተጨማሪም ደግሞ ስለ ግቢም የተለያዩ ነገሮች ታገኙበታላችሁ። በጣም ነው ኢንጌጅ የምትሆኑበት። ስለዚህ እኛን ወዳችሁ መጣችሁ ደግሞ ስለምታዳምጡን በጣም እናመሰግናለን። በጣም እንወዳችኋለን። እና ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ፕሮግራማችንን ተከታተሉልን። እናመሰግናለን። እና ቤተሰብ የዛሬው ዲፓርትመንት ሪቪዋችን አግሪ ቢዝነስ ነው። የአግሪ ቢዝነስን ሄዳችንን የጠየቅነው እና ትንሽ ከብዶን ነበር፣ ግን ያው ለእናንተ ማንሆነው ነገር የለም ሄዳችንን የጠየቅነው። ስለዚህ ከእንግዲህ በምንቀጥላቸው ዲፓርትመንት ሪቪዎች ደረጃችንን ከፍ እያደረግን ነው። ወደ ዲፓርትመንት ሄዶች ወደ ኮሌጅ ዲኖች እየሄድን ነው ዲፓርትመንት ሪቪው እየሰራን የምንገኘው። ተማሪዎችንም እናካትታለን እና ሌትስ ጎ እስቲ ተከተሉን። በመጀመሪያ ጥሪያችን አክብረህ ተገኝተህ እና ደግሞ ይሄን ኢንተርቪዋችን ልታደርግልን ስለተገኘልን በጣም እናመሰግናለን ለሰጠን ጊዜ። እና ደግሞ በመቀጠል በዚህ ዩኒቨርሲቲ ያለ ስራና ስምን አስተዋውቅ። እሺ፣ አመሰግናለሁ። እናንተም ለኢንተርቪው ስለመጣችሁ። ስሜ ጥበቡ ለገሰ እባላለሁ። በሐዋሳ ዩኒቨርሲቲ ግብርና ግቢ የግብርና ቢዝነስ እና እሴት ሰንሰለት ስራ አመራር ትምህርት ክፍል መምህርና የትምህርት ክፍሉ ኃላፊ ነው። ኦኬ፣ እሺ፣ እናመሰግናለን። አንድ 4 ዓመት አገልግያለሁ። ኦኬ። እና ሄድ ኦፍ ዲፓርትመንት እንደመሆን መጠን አሁን ለሚመጡ ተማሪዎች አዌርነስ ለመስጠት አሁን ሲገቡ ዲፓርትመንት መረጣ ሲገቡ ብዙ ጊዜ የመወዛገብ ነገር አለና ብዙ ጊዜ ተማሪዎች ስለሚገቡበት ዲፓርትመንት ምንም አይነት እውቀቱ ሳይኖራቸው ዝም ብለው ወይ በድል በሆነ አይነት መንገድ ነው የሚደርሳቸው። ግን አሁን ለሚመጡ ተማሪዎች አዌር ሆነው ሲገቡ የተሻለ እንትን ስላለው እስኪ ስለ ዲፓርትመንቱ ያለው ነገር አስረዳ። እሺ፣ አመሰግናለሁ። ዲፓርትመንቱ በአማርኛ የግብርና ቢዝነስ እና እሴት ሰንሰለት ስራ አመራር ትምህርት ክፍል በአማርኛው አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት ብለን የምንጠራው ዲፓርትመንት እንደ ሐዋሳ ዩኒቨርሲቲ ከ2000 እንደ ኢትዮጵያን አቆጣጠር 2004 ጀምሮ የዲግሪ ማስተርስ እና ፒኤችዲ ፕሮግራሞች ተማሪዎችን ተቀብሎ እያስተማረና እያስመረቀ ያለ ፕሮግራም ነው። ፕሮግራሙ እንደ ፕሮግራም ማርኬት ላይ በጣም ተፈላጊነት ያለው የኛ ተማሪዎች አግሪ ቢዝነስ በሚመርጡበት ወይም ራሳቸው መርጠው ወደኛ በሚመጡበት ሰዓት ላይ ብዙ ኦፖርቹኒቲዎች ነው ያሉት። እንደ ዲፓርትመንት ተማሪዎች በሚማሩበት ጊዜ ቴዎሬቲካሊ የሆነ ለሰን ክላስ ላይ እናስተምራቸዋለን። እንደ ዲፓርትመንት ደግሞ የኢንተርንሺፕ ፕሮግራም አለን። ተማሪዎች ቴዎሬቲካሊ የተማሩትን አድቫንስ አድርገው ፕራክቲካሊ ኦርጋናይዜሽኖች ላይ ሪሰርች ኢንስቲትዩሽን ሌሎችም ገቨርንመንታል እና ነን ገቨርንመንታል ኦርጋናይዜሽን ያተቻርገናቸው ሰርተው ነው የሚመረቁት። ያ ብቻ አይደለም። እንደ ዲፓርትመንት ለተማሪዎች የተለያዩ ኦፖርቹኒቲዎች አሉ። እኛ ጋር የሚማሩ ተማሪዎች ውጭ ሀገር ሄደው ኢንተርንሺፕ የመስራት ከሀገር ውጭም ፕላስ ደግሞ ከተመረቁ በኋላ ፕሮግራም አለን። ፋርም ማኔጅመንት በሚባል ፕሮግራም ውጭ ሀገር ሄደው ማስተርስ እስከ መማር ድረስ የተማሩ ሄዶም አሁን እዛ የተማሩ ተማሪዎች አሉ። በአጭሩ ፕሮግራሙ አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት የሚባለው ፕሮግራም እንደ ሀገር አሁን የሀገሪቷ መንግስት ፎከስ አድርጎ እየሰራባቸው ካሉ ሴክተሮች የግብርናው
የግብርና ቢዝነስ ሴክተር ዋናው ነው። ከዚህ በፊት አግሪ ቢዝነስ እንደ ቫልዩ ቼን ማኔጅመንት የሚባለው ፕሮግራም እንደ ዲፓርትመንት አግሪ ቢዝነስ እንደ አግሪ ቢዝነስ ማኔጅመንት የሚባል ስያሜ ነበረው። ከዛ በመቀጠል ቫልዩ ቼን የሚባለው ኮንሰፕት እንደ ሀገር ያለውን ኮንትሪቢዩሽን ፎከስ በማድረግ መንግስት ቫልዩ ቼን የሚባል ኮንሰፕት ጨምሮበት አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት ተብሎ ስሙ ከተሰየመ በኋላ ተማሪዎች በዚህ ፕሮግራም እየተማሩ ለማርኬት በጣም ኢኩፕድ ሆኖ ማርኬትን ሰርቭ እያደረጉ ያሉበት ሁኔታ ነው ያለው። ፕሮግራሙ ተማሪዎቻችን ወደኛ በሚመጡበት ሰዓት ላይ እንደዚህ አይነት እውቀቶችን ይዘው ከሀገር ውስጥ እስከ ውጭ ሀገር ኢንተርንሺፕ ሰርተው ወደ ማርኬቱ ስለሚሄዱ ማርኬት ላይ በጣም ተፈላጊነት ያለው ዲፓርትመንት ነው። እስካሁንም በተለያዩ ጊዜያት በሰራናቸው ትሬሰሪ ስቴጆች እንዳየነው ከ90% በላይ ተማሪዎቻችን ከተመረቁ በኋላ የመንግስት ኦርጋናይዜሽን ነን ገቨርንመንታል ኦርጋናይዜሽን እና ሌሎችም የግል ተቋማትን ጨምሮ ገብተው ስራ እያገኙ ያሉበት ሁኔታ ስላለ ዲፓርትመንቱ ተፈላጊ ዲፓርትመንት ነው። ይሄን ነው። እሺ በጣም እናመሰግናለን። በጣም ብዙ ማብራሪያ ነው የሰጠህን እና ደግሞ በመቀጠል የሚሆነው ጥያቄ አንተ በዚህ ዲፓርትመንት ተማሪ ሆነ ተመርቀ አሁን ላይ ደግሞ በመምህርነትና የሄድ ኦፍ ዲፓርትመንት ሆነ እያገለገልክ ነው እና ጥያቄው ምንድነው በዚህ በትምህርት ዓለም ውስጥ እያለ የኤቢቪኤም ወይም ደግሞ አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት ለምንለው ትምህርት ያሉት ማለት ተማሪዎችን እንደ እንቅፋት ወይም እንደ ኮንስትሬን ሆኖ የሚይዛቸው ነገር ምንድነው? እና ደግሞ ትምህርቱ እዚህ ከገቡ በኋላ ምን አይነት ቲዮሪ ነው፣ ካልኩሌሽን ነው፣ ምን አይነት ነገር ነው? ተማሪዎች እነዚህ ነገሮችና አዌር ማድረግ ይፈልጋሉ እና ምን አይነት እንቅፋቶች ይኖሩበታል ለተማሪዎች? እሺ አመሰግናለሁ። እንግዲህ በእኛ ዲፓርትመንት አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት በሚባለው ዲፓርትመንት ሀፍ በሚባል ደረጃ ቲዮሪ ይኖሯል 50% ደግሞ ካልኩሌሽን ይኖሯል። እኛውን ቤዚካሊ ናቹራል ሳይንስ ተማሪዎች ናቸው ወደዚህ የሚመጡት። ነገር ግን ወደ ሶሻልም የመሄድ አዝማሚያ ያለው ዲፓርትመንቱ 50% ነው በሚባል ደረጃ ቲዮሪም ነው ካልኩሌሽን ነው። ተማሪዎቻችን ቲዮሪ ብቻ ዲፔንድ የሚሆኑ ሳይሆን ሪሊ ወርልድ ላይ ያሉ ኢሹዎችን በካልኩሌሽን መልኩ ማሳየት በሚቻል ደረጃ ስለሚማሩ 50% ፕራክቲካል ነው የሚሆነው። እንግዲህ እንቅፋት የተባለው ነገር እንደ ሐዋሳ ዩኒቨርሲቲ እንግዲህ ዩኒቨርሲቲውንም ስፔሲፊካሊ ኮሌጁንም እንዳያችሁት ከሆነ ከተማ መሀል ያለ ኮሌጅ ነው። እንቅፋት እንደ ግቢ ብዙ እንቅፋቶች አሉ ብዬ 100% እንትን ማለት ባልችልም ሜቢ እንቅፋቶች ሊሆኑ ይችላሉ ብዬ ማስበው እኔ ኮሌጁ መሀል ከተማ በመሆኑ እንደመሆኑ አንፃር ሜቢ አንዳንድ ተማሪዎች ራሳቸውን መግታትና ኮንትሮል ማድረግ በማይችሉበት ሁኔታ ላይ ውጭ ያለው ኢንቫይሮንመንት የውጭው የቢዝነስ ኢንቫይሮንመንቱ አሁን ብዙ ነገሮች አሉ ነው ውጭ አካባቢ ያአፌክት ያደርጋቸዋል ብዬ አስባለሁ እንጂ እንደ ዩኒቨርሲቲ እንደ ግቢ ምንም ኔጌቲቭሊ አፌክት ያደርጋቸው ነገር አይደለም። በጣም ደስ ይላል እና ተማሪዎች ራሱ ወደውት ሊገቡበት የሚችል ዲፓርትመንት ሊሆን ይችላል ማለት ነው። እና ደግሞ ይህ ዲፓርትመንት ከቅርብ ጊዜ ወዲህ ብዙ ተማሪዎች ተቀላቅለው ኮርሱን እየወሰዱት ይገኛሉ። እንዳልከኝ ቀደምም አንስተው ነበር ከ2004 ምናምን ጀመረ ብለን እና ምንድነው ምን ሊሆን ይችላል ምክንያቱ? አብዛኛው ጊዜ አሁን መጀመሪያ ተማሪዎች እንትን እያሉ አልነበረም የተቀላቀሉ አልነበረም በዚህ ዲፓርትመንት። ግን አሁን ብዙ ተማሪዎች የአግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት ተማሪ እየሆኑ ይገኛሉ እና ምክንያቱ ምንድነው? አመሰግናለሁ። እንግዲህ እዚህ ጋር እንደ ምክንያት ልናነሳ የምንችለው ነገር ምንድነው? ብዙ ነገሮች አሉ። አንደኛ ተማሪዎቻችን ቅድምም ለማንሳት እንደሞከርኩት ተመርቀው ከሄዱ በኋላ እኛ በየአመቱ ትሬሰሪ ስቴዲ የሚባለውን እንሰራለን። ትሬሰሪ ስቴዲ ማለት ተማሪዎች ተመርቀው ከሄዱ በኋላ ምን አይነት ኢንቫይሮንመንት ላይ ነው ጆይን አድርገው ያሉት ስራን በተመለከተ በሚለው ጥናቶች እንሰራለን። በዚህ ጥናት የምናገኘው በየአመቱ ከ90% በላይ ተማሪዎቻችን ስራ አግኝተው እየሰሩ እንዳሉ ነው። እንግዲህ ስራውን በተመለከተ
አብዛኞቹ ተማሪዎች ገቨርንመንት ኦርጋናይዜሽን ይቀላቀላሉ፣ ነን ገቨርንመንታል ኦርጋናይዜሽኖችን ይቀላቀላሉ። የግል ተቋማት ለምሳሌ እዚህ ከተማ ዞር ብላችሁ ብታዩ የግል ብድርና ቁጠባ ተቋማቶች አሉ። አብዛኞቹ ሪሰንትሊ ከዚህ ዲፓርትመንት ግራጁዌት ያደረጉ ናቸው። ይሄኛውም ውጪ ወጥቶ ተመራቂዎቻችን ወደ ስራ ዓለም እየተቀላቀሉ ስለሆነ ራሳቸው መርጦ ወደኛ ይመጣሉ። ሁለተኛው እዚህ ዲፓርትመንት ኦፖርቹኒቲ አለ ብለን እኛ አንድ ዲፓርትመንት እናስበው ተማሪዎች በሚመረቁበት ሰዓት ለምሳሌ ላለፉት ዓመታት ሞቢላይዝ በሚባል ፕሮጀክት ተማሪዎቻችን እስከ ኔዘርላንድ ሄደው የኢንተርኔሽን ፕሮግራም ተከታትለው የመጡ ተማሪዎች አሉ። ያ ብቻ አይደለም። ከተመረቁ በኋላ ማስተርስ ፕሮግራሞቻቸውን በዚህ ዩኒቨርሲቲ አማካኝተው ይመጣ ለዚህ ለሐዋሳ ዩኒቨርሲቲ ተማሪዎች ብቻ የተገደበ የፋርም ማኔጅመንት የሚባል ፕሮግራም አለ። በዚህ ፕሮግራም ብዙ ተማሪዎች ማስተርስ ፕሮግራም ጀርመን ሀገር ሄደው እየተማሩ አሉ። ጠቅላላ ሲደረግ ተማሪዎች ወደዚህ የሚመጡበት ምክንያት ዲፓርትመንቱ ማርኬት ላይ ተፈላጊ ስለሆነ ተመርቀው ከሄዱ በኋላ በተመረቁበት ሙያ ማርኬት ስለሚፈልጋቸው ተማሪዎቻችን ወደኛ ምርጦ የሚገቡበት ምክንያት ይጠቃል። በጣም እናመሰግናለን። በጣም ጥልቅ ማብራሪያ ነው የሰጠህን እና ተማሪዎች ብዙ ጊዜ ጥያቄ የሚሆንባቸው አንዳንድ ቦታ ላይ ለማንሳት ሞክረዋል፣ ግን እንደ ስፔሲፊክ ለማድረግ ያክል ብዙ ጊዜ ከተማርኩኝ በኋላ በዚህ ዲፓርትመንት ምን አይነት ስራ አገኛለሁ፣ ምን አይነትስ ደሞዝ ይኖረኛል፣ ምን አይነት የስራ ቅጥር አገኛለሁ፣ ምን አይነት ኦፖርቹኒቲ ያለው የሚለው ነገር ብዙ ጊዜ ያስጨንቀዋል ተማሪዎች። ይህን ዲፓርትመንት እኔ ራሱ የሰከንድ ይር የዲፓርትመንቱ ተማሪ ስለሆንኩኝ ይህን ነገር ብዙ እኔም ራሱ እውቀቱ የለኝም እና ምን አይነት ቦታዎች ልንሰራ እንችላለን እና ምን አይነት ክፍያም ወይም ደግሞ የግልም መስራት እንችላለን ወይስ ተቀጥረን ነው? እነዚህ ነገሮችን በደንብ አብራርተህ ብትነግረን ዋናው ፓርት እዚህ ጋር ስለሆነ። አመሰግናለሁ። ያው ይሄ ነገር በአንደርግራጁዌት ፕሮግራም ካሪኩለም ላይ በግልጽ የተቀመጠ ነገር አለ። ፕሮግራም ፕሮፋይል ተብሎ ተማሪዎቻችን ከተመረቁ በኋላ ብዙ ቦታ ጆይን አድርጎ ይቀጠራሉ። እነኝን አንዳንዶቹን ሊስት ለማድረግ ያክል ለምሳሌ ሪሰርች ኢንስቲትዩሽን ጆይን አድርጋሉ። ከተመረቁ በኋላ ዩኒቨርሲቲዎችን ጆይን አድርገው ሊቀጠሩ ይችላሉ። ነን ገቨርንመንታል ኦርጋናይዜሽኖች የመንግስት ያልሆኑ ኦርጋናይዜሽኖች ውስጥ ተቀጥረው ሊሰሩ ይችላሉ። ባንክ ሊገቡ ይችላሉ። ከዚህ በፊትም ባለን ኤክስፒሪየንስ አብዛኞቹ የኛ ተማሪዎች ብዙ ባንክ ላይ የትኛውን ባንክ ላይ ተቀባይነት ኖራቸው ተወዳድረው እየሰሩ ያሉበት ቦታ ነው ያለው። ፕላስ ደግሞ አሁን ሪሰንትሊ የመጡ የግል የብድርና ቁጠባ ተቋማት አብዛኞቹ ተማሪዎቻችን ከተመረቁ በኋላ እዚህ ኢንስቲትዩሽን ላይ ገብተው እየሰሩ ይገኛሉ። ሌሎችም አሉ። ይሄ ነገር በግልጽ ስታፍ ፕሮግራም ፕሮፋይል ላይ የተቀመጠ ተማሪዎቻችን ከተመረቁ በኋላ የት ሄደው ይቀጥላሉ የሚለው ነገር በግልጽ የተዘረዘረበት ሁኔታ ስላለ እነኚህ ኢንስቲትዩሽን ላይ ሄደው ይቀጥላሉ ማለት ነው። በጣም እናመሰግናለን። እያገባደድን ነው። አሁን ላይ ፍሬሽማን ያሉ ቀጣይ ደግሞ ይሄን ዲፓርትመንት ጆይን ለማድረግ ሀሳብ ያላቸው ተማሪዎች እና ደግሞ እዚህ ዲፓርትመንት ላይ ምን አይነት ምክር ትመክራቸዋለህ? ይሄን ዲፓርትመንት ጆይን እንዲያደርጉ ምን አይነት ምክር ትሰጣቸዋለህ ለነሱ? አመሰግናለሁ። አሁን ይሄኛው ፕላትፎርም በጣም ወሳኝ ነው ብዬ ነው የምወስደው። ተማሪዎቻችን ከመምጣታቸው በፊት አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት ዲፓርትመንት ምን አይነት ዲፓርትመንት ነው የሚለውን መረጃ ተማሪዎቻችን አግኝተው መምጣታቸው ከመጡ በኋላ ብዙም እንዳይወዛገቡና እንዳይጨናነቁ ስለሚያደርጋቸው ተማሪዎች ከዚህ በፊትም የነበረን ኤክስፒሪየንስ እንደ ዲፓርትመንት ከቢኤስኤስ ከፒኤችዲ ፕሮግራሞች አሉ። አብዛኛውን ጊዜ የአንደርግራጁዌት ተማሪዎች ካሉ ዲፓርትመንቶች እኛን መርጦ ነው የሚመጡት። ምክንያቱም ምንድነው አብዛኛውን ጊዜ ከተመረቁ በኋላ ማርኬት ላይ አሁን ፎከስ አድርገው የሚማረው ማርኬት ስለሆነ አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት ማርኬት ላይ በጣም ተፈላጊ ዲፓርትመንት ነው ያለውም ትሬንድ ይሄንን ነው የሚያሳየው። ተማሪዎች ወደዚህ በሚመጡበት ጊዜ አግሪ ቢዝነስ ኤንድ ቫልዩ ቼን እኔም የዛው አንድ ፍሬ ስለሆንኩኝ ከተመረቁ በኋላ ስራ የማጣት ሁኔታዎች እስከዛሬ ባለን ትሬንድ ስራ የማጣት ሁኔታዎች የሉም። ተማሪዎች አግሪ ቢዝነስ ካሉ ዲፓርትመንቶች የተሻለ ዲፓርትመንት ነው። ከተመረቁ በኋላ ማርኬት ላይ በጣም ተፈላጊነት አለ። ይህንን በማወቅ
እኛ ጋር ያለው ነገር ቅድምም ለማንሳት እንደሞከርኩት 50% ቲዮሪውም ፕራክቲካልም አለ። ኢንተርንሺፕ ፕሮግራሞች አሉ ከሀገር ውስጥ እስከ ውጭ ሀገር። ሰው ይህንን በማሰብ ዲፓርትመንቱን መርጠው እንዲመጡ እንደ ዲፓርትመንት ኃላፊ ጋብዛለሁ። በጣም እናመሰግናለን እና ጨርሰናል። በመጨረሻ የሚሆነው ደግሞ ምንድነው ይሄን ፕሮግራም አዘጋጅተን ይሄን የዩቲዩብ እንትን ለተማሪዎች ይጠቅማል ብለን ነው እንግዲህ የዩቲዩብ ከፍተን ተማሪዎችን ተጠቃሚ እንደሆኑ እያደረግን ያለ ነው ማለት ነው። እና በመጨረሻም ስለዚህ ፕሮግራም ወይም ደግሞ ስለዚህ ዩቲዩብ አካውንት ምን ትላቸዋለህ ተማሪዎች? አመሰግናለሁ። እኔ በጣም አድርጌ ነው ማመሰግናችሁ እንደዚህ ኢኒሼቲቭ ወስዳችሁ መንቀሳቀሳችሁ። አንደኛ ከእናንተም የሚጠበቅ ነው ብዬ አስባለሁ። ለምን እናንተ እንደ ተማሪ በዚህ ዲፓርትመንት እየተማራችሁ ነው። ሰው አንደኛ የዲፓርትመንቱን ፕሮፋይል ያለው ሁኔታ ማርኬት ላይ የመሸጥ ሚና እየተጫወታችሁ ስለሆነ በጣም አድርጌ ነው እንደ ትምህርት ክፍል ኃላፊ ማመሰግነው። ይሄ የሚበረታታ ነገር ነው። ማንም ሳይወዛገብ ስለ ዲፓርትመንት ያለው ሁኔታ አውቆ እንዲመጣ ይህን ፕላትፎርም ከፍታችሁ እየተንቀሳቀሳችሁ ስለሆነ እንደ ትምህርት ክፍሉ በጣም የሚበረታታ ነገር ስለሆነ በጣም ከልብ ነው ማመሰግነው። በጣም እናመሰግናለን እና ስለሰጠን መረጃ እና ስለሰጠን ጊዜ እጅግ በጣም አድርገን እናመሰግናለን። መልካም